አብርሽ እስከዛሬ ያልተናገረው ትልቅ ሚስጥር አለ ማለት እኔ ራሴ የማውቀው ትልቅ ሚስጥር አለ። እሱ ከተናገረ ተናዶ የሆነ ቀን ካወጣው ሁሉም ሰው አንገቱ የሚደፋበት የዛኔ ማለት ነው። እስከዛሬ የታገሰበት እስከዛሬ ዝም ያለበት ይህን ነገር ከተናገረ ይህንን ሚስጥር ከተናገረ ካወጣ የምሬ ነው ሁሉም ሰው አንገቱ ነው የሚደፋው። የምር ማንም ሰው አጠገቡ አይቆምም የዛኔ ማለት ነው። ወይ ጉድ! አንዳንዴ በሰው ህይወትና በሰው ኑሮ ውስጥ እየገባን ወዳልሆነ ድርጊት የምናደርግ ሰዎች ግን ከነገሮችና ከድርጊቶች ብንቆጠብ መልካም ነው። ነገርን ማጋጋል ሳይሆን ዋሽቶ ማስታረቅ፣ ዋሽቶ ማስማማት እንጂ ያልሆነና የሆነ ወሬ እያወሩ የሰውን ትዳር የምንበጠብጥ ሰዎች ግን በእውነት በጣም ነው የምናሳፍረው። እና አዝናለሁ እኔ ለራሴ ማለት ነውና በጣም ነው የገረመኝ። ሰላም ሰላም፣ ውድና የተከበራችሁ አድማጭ ተመልካቾቼ፣ ቤተሰቦቼ፣ ጓደኞቼ፣ በአጠቃላይ የሰው ዘር በሙሉ ሰላማችሁ እንደ ምድር አሸዋ እንደ ሰማይ ኮከብ በዚህ ትርፍ ይበልልኝ። በየትኛውም ዓለም ክልል ያላችሁ ትውልድ ኢትዮጵያውያንና ኤርትራውያን ሰላም ናችሁ ወይ? ደህና ናችሁ? እኔ ፈጣሪ ይመስገን በፈጣሪ ቸርነት በቅዱስ ሚካኤል አማላጅነት ከኔ ጋር ሁሉም ሰላም ነው። ከኔ ሰላም እንደበዛ የእናንተም ሰላማችሁ በዚህ ትርፍ ይበልልኝ። እንግዲህ ክርስቲያን እህት ወንድሞቼ እንኳን አደረሳችሁ ለእመቤታችን ለቅድስት ድንግል ማርያም ዓመታዊ ክብረ በዓል በሰላም በጤና በፍቅር አደረሰን አደረሳችሁ። ያው እንግዲህ በትናንትናው ዕለት ብዙዎቹ እመቤቴን ለመሳለም ሲሄዱ እንግዲህ ርብራቡ ወይም የቤተ ክርስቲያኑ መሰላሉ እንግዲህ ተደርምሶ ከ200 ያላነሱ እንግዲህ ሙሉ እንትኑ በጣም ኃይለኛ ጉዳት ደርሶባቸዋል። 20 የሚሆኑ ደግሞ ንጹሃን እንግዲህ ህይወታቸው አልፏል። እነሱም እንግዲህ ነፍሳቸውን በገነት ያኑረው። በዕለታዋ ቀን እንግዲህ ሂደው ከበሯ ላይ አርፈዋል። እንግዲህ ያው ፈጣሪ ሲወድና እንትን ሲፈቅድ ያው ሁሉም በቸርነቱ የሚሆነውና ከገዛ ከበሯ ላይ እንግዲህ መስዋዕትነት ሆነዋል ማለት ነው። እንግዲህ ያው የሞቱ ወገኖቻችን ነፍስ ይማር እያልኩኝ ዛሬ እየላችሁ የመጣሁት ቪዲዮ የናያልቅበት ነው። እንግዲህ አብርሽና የሩታ ነገር ነው። እንዲሁም አቤላ የሚባል እንግዲህ የተለያየ ንግግሮች ያቀርባል። እኔ በምረዳውና በማውቀው መሰረት አንድ ሰው ሲጣላ በሀገራችን ደረጃ ሰው ዋሽቶ ያስታርቃል እንጂ ዋሽቶ የሚያጣላ የነዚህ ዩቲዩበሮች ደግሞ የመጨረሻ ጨልለዋል ማለት ነው። ምክንያቱም ያው የሚታይላቸው እይታ እና ላይክ እና ቪዋቸው ሀይ ስለሆነ እንግዲህ በዛው ልክ ነው ዶላር የሚቆጥረው ማለት ነው። ስለዚህ ሰክረዋል ብዬ ነው የማስበው። አንድ ሰው ጤነኛ የሆነ ሰው ከባልና ከሚስት ጣልቃ መግባት አይቻልም። ከገባንስ አንቺም ተው አንተም ተው፣ አንቺም ተይ አንተም ተው፣ ነገሮችን ተውና የይቅርታ ልብ ኑሯችሁ ወደ አዲስ ህይወት ወደ አዲስ መንገድ ጀምሩ ይባላል። እንግዲህ አንዳንዶቹ ደግሞ አይታችሁ ከሆነ አንዱ ይመጣና ሽጉጥ ያወጣና ስለ ሩታ ምንድነው እንደዚህ ምትል ስለ አብርሽ እንዴ ነው? እኔ እኮ እውነት ይመስላችኋል ተመልካች? ዩቲዩበር ያልከፈታችሁ ውሸት ነው ልንገራችሁ ውዶች። እና በዚሁ አጋጣሚ ዩቲዩብ ብትከፍቱ መልካም ነው። በተለይ የማዳም ቅመሞች እውነቴን ነው የምላችሁ። እና የመቶ መሳሪያ ሽጉጥ መዘዝ የመቶ እንደው አሽቃበጣችሁ እኮ በእውነት ዩቲዩበርማ አሽቃበጣችሁ። እና እንግዲህ አቤላ ደግሞ የሚለው ምንድነው? አብርሽ ከባድ ምስጢር ይዟል ይላል። ምንድነው ከባድ ምስጢሩ? አንዳንዴ ከባልና ከሚስት ጣልቃ የሚያስገባ ልጆች ግን ጤነኛ ነን
እሺ የሩታን ከባድ ሚስጥር የያዘ አካሏ አምሳሏ ነው። አለቀ። ሌላ ሰው ወገን፣ ሶስተኛ ወገን መስማት የለበትም። እኔና አብርሃም ሰምተናል አይተናል። ምን ልትሏት ነች ልጅ? ልጁ የሌላ ሰው ነው ልትሉን እኮ ይሆናል። ወይም ከሌላ ወንድ ጋር ተኝታ ነው ልትሉም ይሆናል። የእናንተ ድፍረት እኮ ማለቂያ የለውም። እና ይገርምሃል አንዳንዴ በምን አይነት መንገድ እንደምታስቡት በምን አይነት መንገድ እንደምትራመዱ ፈጣሪ አምላክ ይወቀው። ኧረ ያስጠላል። ሸም ነው። ከአብራችሁ ከጎኑ የነበራችሁ ልጆች ትርቃላችሁ። አብርሃም ይህን ነገር ካፈነዳው አብርሃም ትዕግስተኛ ነው እንዴ? ትዳር እኮ ያለ ትዕግስተኝነት እኮ መስዋዕትነት አይከፈልም እንዴ? ትዳር እኮ ቀላል አይደለም። እና ቤላ ምናምን የምትባሉት ቀላል መስሏችሁ ነው? ትዳር ከባድ ነው። ማፍረሱ ቀላል ነው፣ መገንባቱ ከባድ ነው። ያም ሆኖ ወሬ ነገር ወዲና ወዲህ ካለ ለትዳር ህይወት በጣም ከባድ አደጋ አለው። ምክንያቱም የሚዋደድ የሚፋቀር ሰው መጥቶ ማለያየት አስባችሁታል? ስለዚህ ይሄ ነገር ስላለ ብታርፉ በቃ ከራሱ ከአንድ በቱ ካወጣው አብርሽ አውጣው፣ ካላወጣው ደግሞ ጸጥ ይበል። ለነገሩ መውጣት የለበትም እንደኔ በቃ 30 ጊዜ ጉድ አትበሉ ዝም ብላችሁ። ምን ነው መጨማለቅ? ጭራሽ ተጨማለቃችሁብን እንጂ ያመቶ ትዳር አፍርስ፣ ያመቶ ወረቀት ቅደድ፣ ያመቶ እንደዚህ አድርግ፣ ያመቶ ምንድነው? እናንተ ግን ትርጉማችሁ በሰው ህይወት ውስጥ ገብታችሁ አብርሽ እናንተ ልታገቡት ነው ወይስ ሩታ እናንተ ልታገቧት ነው? አልገባኝም። ሜሪ ደግሞ ሰው ማነሽ ሄርሜላ የምትባዩም ደግሞ ሰው የሚልሽን ስሚ። የሰው ልጅ ለማናደድና ለማበሳጨት ብለኝ ሁሉ መስዋዕትነት ባታደርጊ መልካም ነው። እና ለመሰለሽ እህቴ ሴት ነሽ፣ ነገም አንቺ የሚገጥምሽ ነው ቦታ አታይቅ። ስለዚህ ያ ቦታ ደግሞ ከባድ እስከሆነ ድረስ ትክክል አይደለ፣ ትክክል ነው ብዬ ነው ያላሰበው። እኔ የማስበው እሷ አታይ ያለሽውን ነገር መተው፣ ልጅቷ በሰላም እንድትገላገል መፈለግ። ጭንቀት ሲበዛ ምንድነው ደም ግፊት ነው የሚጨምር። እኔ ልንገራችሁ ለአንዲት ቀን የተናደድኳት ያም የሆነ ስራ ቦታ አንዲት ቀን እሳት ሆንኩኝ። ወዲያው ደም ግፊቴ ኦቨር ሆነ። ከዛ እጅ ተሰራሁት ማለት ነው። እና እቺ ልጅ ደግሞ እርጉዝ ናት። አታጨናንቋት። ያም እየመጣችሁ ያም እየሄዳችሁ እንዲህ ነው አትበሏት በእናታችሁ። ወደ በስመ አብ እንደ ሰው ስናስብ ማለት ነው። እንግዲህ ቪዲዮ ይህን ይመስላል። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱ ውዶችዬ። በተረፈ እወዳችኋለሁ። ክርስቶስ ፍቅር